ሰላም ውድ ቤተሰቦች እንዴት ቆያችሁልን? ዛሬም በአዲስ መረጃዎች ዳግም ተገናኝተናል። አብራችሁን ቆዩ። በመጀመሪያ ቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ መረጃዎች አለፍን። የማርቲን ኦዴጋርድ ጉዳት የአርሰናል ኮከብ ለምን ያህል ጊዜ ሊቆይ እንደሚችል ኤክስፐርቱ ይተነብያል። አርሰናል ዌስትሃም ዩናይትድ 2-0 ባሸነፈው ጨዋታ የማርቲን ኦዴጋርድ ጉዳት በድጋሚ ያሳሰበ ነው። የጉዳት ኤክስፐርቱ የ6 ዓመቱ አማካይ ከሜዳ ውጭ ለምን ያህል ጊዜ እንደሚልቅ ተንብዮአል። በጨዋታው ተጎድቶ የወጣው ኦዴጋርድ በፕሪሚየር ሊግ ታሪክ ከረፍት በፊት በ3 ተከታታይ የሊግ ጨዋታ ተቀይሮ የወጣ የመጀመሪያ ተጫዋች መሆን ችሏል። አርሰናሎች ከኢንተርናሽናል ብሬክ ሲመለሱ ፉልሃምን ከሜዳቸው ውጭ እንዲሁም አትሌቲኮ ማድሪድ በሜዳቸው በቻምፒየንስ ሊግ ይገጥማሉ። ከዚያም ከክሪስታል ፓላስና ከብራይተን ጋር በሜዳቸው ሲጫወት የክለቡ ካፒቴን ኦዴጋርድ ላይገኝ ይችላል የሚሉ አዲስ ስጋቶች አሉ። ምንም እንኳን ከቅርብ ጊዜያት ወዲህ ኖርዌይ አማካይ ጥሩ ብቃቱን ለማሳየት ቢታገልም አርሰናል ከሱ ውጭም የተሻለ ቡድን ነው። በዓለም እግር ኳስ ውስጥ ካሉ ምርጥ አማካዮች አንዱ ተብሎ የሚታወቀው ኦዴጋርድ በቅርቡ በትከሻ ችግር የተቸገረ ነበር። በዌስትሃም ጨዋታ በመጀመሪያው አጋማሽ ጉዳት አጋጥሞት ሲሆን አርሰናል አለቃ አርቴታም ከጨዋታው በኋላ በሰጠው ጋዜጣዊ መግለጫ ላይ ጉዳት እንዳጋጠመው አረጋግጧል። ኦዴጋርድን ያነጋግረዋል። የእሱ ጉዳዩ አንተ አይደለም መጠበቅና ከዶክተሮች የሚባለው ማየት አለብን። ኦዴጋርድ በመጀመሪያ አጋማሽ የጉልበት ጉዳት አጋጥሞት ነበር የወጣው። በቀጣይ ቀናት የሚሆን እንመለከታለን ብሏል። ነገር ግን የጉዳት ኤክስፐርቱ ተጫዋቹ ምናልባት ለጥቂት ሳምንታት ከሜዳ ሊርቅ እንደሚችልም ተናግሯል። ቤን ጃኮብስ ብሩኖ ፈርናንዴስ ከአሞሪም ውሳኔ በኋላ በማንቸስተር ዩናይትድ ደስተኛ አይደለም አለ። የማንቸስተር ዩናይትድ ካፒቴን ብሩኖ ፈርናንዴስ በሩበን አሞሪም ስር እየተሰጠው ባለው ጥልቅ የመሃል ሜዳ ሚና ደስተኛ እንዳልሆነ በጊቭ ሚ ስፖርት ዘገባው ላይ ተነግሯል። ቤን ጃኮብስ እንደገለጸው ፖርቱጋል ኢንተርናሽናል ከውድድር ዘመኑ ጀምሮ በ8 ቁጥር ሚና ላይ እየተጫወተ ነው። ጃኮብስ እንደተናገረው ፈርናንዴስ ከአሞሪም ጋር ጥሩ ግንኙነት ያለው ሲሆን በመሃል ሜዳ ውስጥ በጥልቅ ሚና መጫወቱ ግን አላስደስተውም። የዩናይትድ የክረምት ፈራሚዎች ማቲያስ ኩኛና ብራያን ምቤሞ ሁለቱም 10 ቁጥር ቦታዎች ይዟል። ቤን ጃኮብስ በአይነት ስታንዳርድ ላይ ሲናገር ፈርናንዴዝ በውድድር ዘመኑ መጀመሪያ ላይ በአሞሪም ስር በጥልቅ ሚና በመጫወቱ ደስተኛ እንዳልሆነ እንዲህ ሲል ይገልጻል። ብሩኖ ፈርናንዴዝ በአሰልጣኙ ታክቲክ ደስተኛ እንዳልሆነ ግልጽ ነው። ነገር ግን ጥሩ ግንኙነት አላቸው። ብሩኖ የክለቡ ካፒቴን፣ ነገር ግን በጥልቅ ሚና በመጫወቱ ደስተኛ አይደለም። ስለዚህ 4-1-4-1 ፎርሜሽን ኮቢ ማይኖ ወይም ማኑኤል ኡጋርቴን በጥልቅ ሚና እንዲጫወት የሚያደርግ ሲሆን ብሩኖ ፈርናንዴዝ ከምቤሞ ወይም ከኩንሃ አንዱ እንዲያስቀምጥ ያደርጋል። ቤንጃሚን ሴስኮ ያንን ጨዋታ ላይ ጀምር ይችላል። ስለዚህ ኩኛ 9 ቁጥር መጫወት ይችላል። ነገር ግን የግብ ዕድልን ለመፍጠርና ከአዲስ ፈራሚዎች የተሻለ ነገር ለማግኘት ብሩኖ ፈርናንዴዝን በጥልቅ ሚና ማጫወት ለአሞሪም አዋጭ ይመስላል ብለዋል። ፔፕ ጋርዲዮላ እኛ 10 ተጫዋች አስፈርመን 100 ነጥብ ሰብስበን ዋንጫ አሸንፈናል ሲል ተናገረ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሊቨርፑል ስለገጠመው ችግር አስተያየታቸውን ሊሰጡ ጠይቀው ነበር። ሊቨርፑል በአዲስ ፈራሚዎች ስለመቸገሩ የጠየቁት ጋርዲዮላ እንዲህ ሲሉ ይመልሳሉ። እኔ እዛ ስላልሆንኩ ለመመለስ ትክክለኛ ሰው አይደለሁም። ነገር ግን የጠየቁት ይህ ከሆነ ከመጣው አንድ ዓመት በኋላ 10 ተጫዋቾችን አስፈረውን 100 ነጥብ ወስደ ሊጉን አሸንፋል። ትንሽ ከባድ ነው፣ ነገር ግን ቆንጆ ነበር። ነገሮችን ለመሻሻል ምን እያደረግክ እንደሆነ እስካወቅ ድረስ ጥሩ ነው ብለዋል። የሊቨርፑል አምበር ቨርጅል ፋን ዳይክ በቼልሲ የደረሰባቸው ሽንፈት ያማኝ ሲል ገልጾታል። በመጨረሻው ደቂቃ አግብተን እያሸነፍ ስንደሰት ነበር። አሁን እኛ በተቃራኒው ሆነናል። ስሜቱ ያማል። ይህ ዓመት አስቸጋሪ ይሆናል ብዬ ደጋግሜ ተናግሬያለሁ። ሜዳ ላይ ብቻ አይደለም፣ ከሜዳ ውጭም ከባድ ነገሮች ሊገጥሙን ይችላሉ። ሆኖ ነገሮችን ማስተካከል እንችላለን። ሁኔታውን ማስተካከል እንችላለን። እንደምናስተካክለውም እርግጠኛ ነኝ። ችግሩ የመጣው በአርኖልድ መለቀቅ ምክንያት አይደለም። አርኖልድ ጥሩ ብቃት አለው። ነገር ግን ባለፈው ዓመት ያለሱ ብዙ ተጫውተናል። አርኖልድ በመልቀቁ ሁላችንም አዝነናል። ነገር ግን ችግሩ የእሱ አይደለም ብለዋል። በትላንት ምሽቱ ጨዋታ በመጨረሻው ደቂቃ ግብ አስቆጥሮ ቼልሲን አሸናፊ አድርገው ብራዚል ዊሊያን ስቴቫኦ ከሊቨርፑል ጋር በነበረው ጨዋታ ስላስቆጠረው ጎል ተጠይቆ እንዲህ ሲል ይናገራል። ስሜቱን መግለጽ አልችልም። የጀመረው ነገር ፈጣሪ ያመሰግናለሁ። እዚህ ለመሆን ምን ያህል እንደታገልኩ እና እንደሰራሁ እና ቤተሰቤ እንዳኮራ ምን ያህል እንደፈለግኩ የሚያውቁ ፈጣሪ ብቻ ነው። ይህ ግቤ ለቤተሰቤ እንዲሆነስ ይህ ማይታመን ነው፣ ሊገለጽ የሚችል ስሜት ነው። ለእነዚህ ደጋፊዎች ብዙ ደስታ ለማምጣት ከብዙዎች የመጀመሪያው እና ተስፋ አድርጋለሁ ብሏል። እንዲሁም ማሬስካ በማንቸስተር ዩናይትድና ብራይተን ቢሸንፉም የቼልሲን ቦርድ እምነት አሁንም አግኝተዋል። ትላንት ማምሻውን ለክለብ ሁለተኛውን ግብ ያስቆጠረው ቤንጃሚን ሼስኮ ከጨዋታው በኋላ እንዲህ ሲል ይናገራል። በኦልድ ትራፎርድ የመጀመሪያ ጎሌን ማስቆጠሬ በጣም ድንቅ ነው። ጎሉን ካስቆጠርኩ በኋላ የነበረው ሁኔታ ሁሌም የማለመው ነገር ነው። አሁንም መቀጠል እንደሚችል ተስፋ አድርገዋል። እኔም ለቡድን በጣም አስፈላጊ ነጥብ ነበር። ይህንን ጨዋታ ማሸነፍ በጣም አስፈላጊ ነው። በተለይም እንደዚህ ባለ ክለብ ውስጥ ጫና ሁልጊዜ ከፍተኛ ነው። በጥሩ ሁኔታ መጫወትና ጨዋታዎችን ማሸነፍ እንደምንችል አሳይተናል። ይህንን አጠናክረ መቀጠል አስፈላጊ ነው። በየሳምንት ልምዶችን እየሰራ ነው። የት መገኘት እንዳለበት ለማወቅ እየሞከር ነው እና ከቀን ወደ ቀን የተሻለ እየመጣ ነው። ምርጡን ሴስኮ ገና አላየሁትም። ይህ ገና ጅማሮ ነው። ወደፊት ብዙ መስራት ይጠበቅብኛል። አሁንም ከጮች ጋር በመላመድ ላይ ነው። ስለዚህ የበለጠ የተሻለ መሆን እንደምችል አውቃለሁ። እናም አድርጌ ለማሳየት ሞክረው። በዚህ አይነት ስታዲየም ውስጥ እንደዚህ አይነት ዝላ የማድረግ ህልም ነበር። አሁን የልጅነት ህልሜ እውን ሆኗል። በኦልድ ትራፎርድ ግብ ማስቆጠር የልጅነት ዋና ህልሜ ነበር። እዚህ ድባቡ የማይታመን ነው። በቀጣይ ኦልድ ትራፎርድ ጨዋታዎች በርካታ ግቦችን አስቆጥሬ እጅጉ እንደመደሰት እምነቱ አለኝ ብለዋል።
ወደ ቤተሰቦች ለዛሬ የነበረው ቆይታ በዚያ በቃ። መልካም ምሽት።